እንደዚህ አይነት ምርጥ የሆኑ ቁርሶችን ለመስራት እጅግ ቢዩቲን ሰብስክራይብ አድርገው ቪዲዮውን እስከመጨረሻው ይመልከቱ። እና ይሆናል እዚህ ጋር ዱቄት አለን። ትንሽ ቤኪንግ ፓውደር እናደርጋለን። ትንሽዬ ጨው እናደርጋለን። ዘይት የተወሰነ ሳይበዛ በጣም ሳይበዛ ማለት ነው። ቀለል ያለ ቁርስ አንዳንድ ጊዜ እንዴት በቀላሉ መስራት እንዳለብን የተወሰነ ስኳር ምን የሚበቃን ያህል ሳይበዛ። ሌላ ምን እናደርጋለን? ወተት እናደርጋለን። ከዛ አንድ እንቁላል እናደርግና ይሄን በጠቅላላ እንለውሰዋለን ማለት ነው። አንድ እንቁላል እናደረኩት። ከዛ ወተቱን እንደምንፈልገው መጠን ካነሰ ትንሽ እናደርጋለን። አሁን ይሄ ፈጠን ያለ ቁርስ በቶሎ እንድንሰራ የሚያገለግል ነው። ወተት ትንሽ ያንሰኛል። ከዛ ደግሞ ስንጋግር ምን እንደምንጠቀም መጨረሻ ላይ አሳያችኋለሁኝ። ከጋገርን በኋላ ምን እንደምንጠቀም ለማወቅ ይሄን ቪዲዮ መጥበሻችን ላይ በዚህ መልክ ከጋገርን በኋላ ምንድነው የምናደርገው? የተወሰነ ጥቁር አዝሙድ ለብዙ ለተለያየ የጤና ጥቅም ያለው ነው። እሱን ትንሽ ሳይበዛ ላዩ ላይ እናደርጋለን ማለት ነው። ለቃናም ቆንጆ ነው። በዛ ላይ ደግሞ ጥቁር አዝሙድ ለተለያዩ የጤና በረከቶች የሚያገለግል ስለሆነ ብትጠቀሙት ጥሩ ነው። እንደዚህ ቀለል ያለ ቁርስ በቀላሉ ቶሎ ሰርታችሁ ለእናንተም ለልጆቻችሁም መጠቀም ትችላላችሁ ማለት ነው። የዛሬ ቁርሳችን ይሄን ይመስላል። ቻው፣ ቸርን ሰንብቱ፣ ቸር ይግጠመን፣ ጤና ይስጥልኝ። እዚህ ጋር እንግዲህ እንደምታዩት እንደዚህ ቆንጆ የሆነ ቁርስ ሰርተን ጨርሰናል። ስለዚህ አሁን ወደ መመገቢያችን እንሄዳለን ማለት ነው። ቻው ቻው፣ ጤና ይስጥልኝ፣ ቸርን ሰንብቱ፣ ቸር ይግጠመን።